ከኦንላይን ላይ እቃ ማዘዝ ይፈልጋሉ? ልክ እንደ አማዞን፣ አሊባባ፣ ሺን፣ አሊኤክስፕረስ ከሚባሉ ዌብሳይቶች ላይ እቃ ማዘዝ ፈልገው እንዴት ማዘዝ እንዳለባችሁ ግራ ተጋባችሁ? በዚህ ቪዲዮ የምናየው እንዴት ማዘዝ እንደምትችሉና ያላችሁበት ድረስ ማስላክ እንደምትችሉ ነው። በስልክ አፕሊኬሽን ወይም በዌብሳይት ሰርች አድርገን መጠቀም እንችላለን። ለአሁን የምናየው እንዴት በዌብሳይታቸው ተጠቅመን ማዘዝ እንደምንችል ነው። መጀመሪያ ሬጂስተር ካላደረግን ሬጂስተር እናደርጋለን፣ ወይም ደግሞ ሳይን ኢን አድርገን ወደ ዌብሳይታቸው እንገባለን። ለምሳሌ መግዛት የፈለግነው እቃ ጫማ ቢሆን ጫማ ብለን ሰርች እናደርጋለን። ከሚመጡልን ዝርዝሮች ውስጥ በጥንቃቄ እንመርጣለን። ስንመርጥ ማየት ያለብን ነገር የሻጩ ሴለር ሬት እና አስተያየት፣ ምርቱ ዋጋ፣ የመላኪያ ወጪ ወይም ሺፒንግ ኮስት፣ ምርቱን መመለስ የሚቻልበት መሆኑን፣ ሪተርን ፖሊሲ፣ የምርቱ ማብራሪያ፣ ፕሮዳክት ዲስክሪፕሽን፣ በምንፈልገው የክፍያ ዘዴ መጠቀም እንደምንችል፣ ምርቱ የሚመጣበት ሀገር፣ የምርቱ ዋስትና ወይም ፕሮዳክት ዋረንቲ፣ የሽያጭ ቅናሽ መኖሩን እነዚህን ካየን በኋላ እቃውን ለመግዛት እንመርጣለን። ከመረጥን በኋላ ባይ ናው የሚለውን በመምረጥ የምንከፍልበትን አማራጮች ያመጣልናል። ማስተር ካርድ፣ ቪዛ እና በኢትዮጵያ ብር መክፈል ሲቻል እዚሁ አማራጮች ውስጥ አብሮ ያካትታል። ከመክፈላችን በፊት ግን ሺፒንግ አድሬስ አድ ማድረግ አለብን። አድ ኒው አድሬስ የሚለውን ክሊክ በማድረግ እንከፍተዋለን። ፉል ኔም የሚለው ላይ ሙሉ ስማችንን እናስገባለን። ፎን ነምበር የሚለው ላይ ስልክ ቁጥራችንን እንጽፋለን። ይህ ይበልጥ የሚጠቅመን ፖስታ ቤት ሲደርስ የሚደወልበት ቁጥር እዚህ ላይ ያስገባነው ስለሆነ ነው። አድሬስ ላይ የቤት ቁጥር፣ የመንገድ ስም ወይም በከተማችን የሚገኝ የታዋቂ ቦታ ስም ማስገባት ይኖርብናል። የምንኖርበትን ከተማም ስም ማስገባት ይኖርብናል። ስቴት፣ ፕሮቪንስ፣ ሪጅን የሚለው ላይ የከተማውን የክልሉን ስም እናስገባለን። የየከተማው ፖስታል ኮድ ስለሚለያይ ያለንበትን ለማወቅ ጉግል ላይ ሰርች አድርገን ማወቅ እንችላለን። ከዚያም እዚህ ላይ አምጥተን እናስገባለን። ሁሉንም መረጃዎች አስገብተን ከጨረስን በኋላ ሴቭ እናደርገዋለን። ከዚያ ክፍያችንን መክፈል እንችላለን። በተሰጠን ቀን ያዘዝነውን እቃ በአቅራቢያችን ባለ ፖስታ ቤት ይላክልናል። ከፖስታ ቤት ሲደወልን ወይም ቴክስት ሲላክልን ሄደን መቀበል እንችላለን ማለት ነው። ቪዲዮውን እዚህ ድረስ ስላያችሁ እናመሰግናለን። ሰብስክራይብ እና ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ።